ሂፕ ሆፕ እንግዲህ አጀማመሩ አሁን አንደኛ የሚሉት ራሱ ሁሌ እናገረዋለሁ እነሱም ያውቁታል ያው ልብ ለልብ እንተዋወቃለን ማን እንደጀመረ ማን እንዳለ እና መጀመሩ አንደኛ ነኝ ለሯጭ ነው እላለሁ ሁሉ ጊዜ እሱን ሜዳሊያ የሚያሰጠው ገባ አሁን ሜዳሊያው የሚያዘለብህ ኪስ ውስጥ ነው ብዬ ነው ማስበው ነው ብር ያዝ ስራ አንደኛ ነኝ ካል ዋናው ጥሩ ስራ ለህዝቡ አቅርብ ኔጌቲቭ ያልሆነ ስራ አቅርብ ጥሩ ስራ ከሰራ ትወጣለህ በሱ አምናለሁ እንጂ አሁን እኛ ስንጀምር ከኔም በፊት የጀመሩ ልጆች ነበሩ በእርግጠኝነት አስታውሳለሁ ግን አሁንም ለየሰው ክሬዲት መስጠት ፈልጋለሁ ጋሞ ቮይስ ሜሴንጀር ምናን ቀድመውን ክሊፕ ሰርተዋል እነሱ ፈራንካ ምናን እነሱ ቀድመውን ክሊፕ ሰርተዋል እና እኛ ያን ጊዜ ግን ከተማው ላይ በየትምህርት ቤቱ በየሃይ ስኩል ዩኒቨርሲቲ ውስጥ ክፍለ ሀገር እየሄድን እንዘፍናለን ግን በክሊፕ ደረጃ አልሰራንም ነበር በክሊፕ የኛ አንድ ያለን ሆያ ሆዬ የሚል አዘ ቲም መናገር ካለብኝ እኔ የለውበትም ሳም ቮድ እና ሳሚ ካሳ ሾው ሁለቱ ሆያ ሆዬ የሚል ዘፈን የሰሩታል ያ ሴምሲ መንገድ ላይ ያኔ አንድ መንገድ ነበረች ያ እዛ ላይ የሰሩት ክሊፕ አለ እኔ ጀመሪያ ለማለት የሚቻል ይመስላል በዚህ ጉዳይ እኔ አውጡኝ ከዚህ ውስጥ እኔ ይቅርብኝ እኔ አንደኛ ነኝ ከድሮም ብያላቅም ጀምሬያለሁ ብያላቅም ሲጀመር የሚባል ነገር ነው እንትኑ አይ ሚን ጥቅሙ ነው ያልገባኝ እኔ አንደኛ ነኝ ብትለኝ ምን ይሰጠኛል ማን ምን ያደርግልኛል ምንም ነገር የምታገኝበት ጥቅም የለው አንደኛ ነህ ትባላለህ አሁን ላይፍ ኢዝ ሶ ቢዚ በቃ የሰው ህይወት ዛሬ ሰማው ነገ ሌላ አጀንዳ አንደኛ ነህ እሺ ከዛስ you know ጥሩ ስራ ራስህን ቀይር እሱን ነው የምለው አንደኛ ባራድነት አንደኛ ብንሆን ይሻላል ብዬ ነው ማስበው አራዳ ስትሆን ቤተሰብን ትረዳለህ ራስህን ትቀይራለህ አካባቢን ትቀይራለህ እዚ ማይንድ ሴት ላይ ያለው ነገር ትሰራለህ ብዙ ነገር ያ ነው እርድና እንጂ ብዬ ማስበው አንደኛ ነኝ ብሎ አራዳም ባል ያለ አይመስልም